እንኳን ደስ ያላችሁ Wishing you the fulfillment of all your dreams ታደቀንም ብላችሁ የገባችሁ የጤና ተመራቂዎቻችንም ሌሎችም ያጨበጨብን ቀበላቸው እንጂ ሌሎች ወንድሞቻችን ያጨበጨብን እስኪ ቺዋ ሼፕ ቺዋ ሼፕ ፈተን ያልጩ ተመራቂዎቻችን ላብራቶሪ ቴክኖሎጂ እና ሚድዋይፈሪ ቤሲሲ ነርሲንግ እንዳለው ነው ማለት ነው በመግባት ላይ ይገኛሉ ዓመት ዲሲኒያል አኒቨርሳሪ የባለ አከባበሩ ላይ ሆኖ 10ኛ ዙር እጩ ተመራቂዎችን እነሆ ዛሬ
ለተቅዳሜ ሐምሌ 26 2017 ዓ.ም በታላቅ ድምቀት ያስመርቃል። ዕለቱ የምርቃ ስነ ስርዓቱ ይባርክልን። በጂቲ ኮሌጅ ስሙ ነን። የተከበራችሁና የተወደዳችሁ እጩ ተመራቂዎችና የተመራቂ ቤተሰቦች እንኳን ደስ ያላችሁ፣ እንኳንም ደስ ያለን እንላለን። ጂቲ ኮሌጅ ለትምህርት ጥራትና ልህቀት የሚተጋ ትምህርት እንግዲህ በሁለተኛ ዲግሪ በጂቲ ኮሌጅ የሚመረቁ እጩ ተመራቂዎቻችን ወደ አዳራሹ ይገባሉ። ሁላችንም ሞቅ ያለ ጭብጨባ እያደረግን እንቀበላቸው። ሸዋ ሸብ ሸዋ ሸብ ሸዋ ሸብ። የመደበኛና ኤክስቴንሽን ከሁለተኛ ዲግሪ መርሃ ግብር በንግድ ስራ እጅግ በጣም አድርገን እናመሰግናለን። እንኳን ደህና መጣችሁ፣ እንኳን ደስ ያላችሁ። አንድ ሁላችሁ ሲግታችን አሰምራ ተራማና ለጥባ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ጂቲ ኮሌጅ የላቀ ትምህርት ትምህርት ዓለም የምረቃ ስነ ስርዓት እንድንበቃ እንግዲህ የኮሌጁ ባለቤት እና ፕሬዚዳንት የሆኑት እንግዲህ ለፍተው ጥረው ያገኙትን ሀብት በትምህርት ዓለም Jesus,
ዋነኛነት ለማስጀመር ከማከላችን የምረቃ ስነ ስርዓታችሁ ያማረ የተዋበና የማይረሳ እንዲሆን በማስቻረገድ ከበርካታ ድርብርብ ኃላፊነት ጊዜያቸው ቆጠብ አድርገው የተገኙ እንግዶቻችን ለእናንተ በማስተዋወቅ ፕሮግራማችን እንጀምራለን። ክቡር አቶ ላቂያው አንዳርጌ የጎንደር ከተማ አስተዳደር ስራና ስልጠና መምሪያ ኃላፊና የምረቃ ስነ ስርዓቱ የክብር እንግዳ Our guest of honor, Your Excellency Mr. Laqiao Andarge, Gondar City Administration, Work and Training Department Head Officer. ክቡራቶ ተቀባ መሸሻ የጂቲ ኮሌጅ ፕሬዝዳንትና ባለቤት Your Excellency Mr. Takabba Mashasha, GT College President and Owner. ክቡራቶ ጋሻው ያለው የጂቲ ኮሌጅ ዲን Your Excellency Mr. Gashaw Yalo, GT College Dean. ክብርት ወይዘሮ ጽጌ አካሉ የስራና ስልጠና መምሪያ የብቃት ማረጋገጫ የስራ ቡድን አስተባባሪ Her Excellency Mrs. Tsage Akalu, Work and Training Department Quality Assurance Group Coordinator. የተከበራችሁ የጎንደር ከተማ አስተዳደር ልዩ ልዩ አመራሮች Your Excellencies Gondar City Administration Department staff members and professionals. የተከበራችሁ የጎንደር ከተማ አስተዳደር ስራና ስልጠና መምሪያ ሰራተኞችና ሙያተኞች Your Excellencies Gondar City Administration different department office leaders. የተከበራችሁ የተመራቂ ቤተሰቦች Your Excellencies families of graduates. የጂቲ ኮሌጅ የ2017 ዓ.ም እጩ ተመራቂዎች Class of 2025 GT College graduates. ክቡራትና ክቡራን በጂቲ ኮሌጅ ስም ሆነን አስደሳችና ደማቅ የምረቃ ስነ ስርዓት እየተመኘንላችሁ በምረቃ ስነ ስርዓቱን የምታደም እንኳን በደህና መጣችሁ። እስኪ አንዴ ሞቅ ያለ ሞራል እናት ለ2017 ዓ.ም የትምህርት ዘመን በዲፕሎማ በጂቲ ኮሌጅ ተምራችሁ ለተመረቃችሁ ተማሪዎች ለ2018 ዓ.ም የትምህርት ዘመን በመጀመሪያ ዲግሪ በሁሉም ፕሮግራሞች መቀጠል ለምትፈልጉ ሁሉ ከ20 እስከ 25% በመቶ ትልቅ የዋጋ ቅናሽ እድል ተጠቃሚ እንድትሆኑ ኮሌጁ ጋብዟችኋል። እንኳን ደስ ያላችሁ። ሞቅ ያለ ሞራል። እስከ አሁን በዲፕሎማ ፕሮግራም ብቻ ይሰጥ የነበረው ሜዲካል ላቦራቶሪ ትምህርት ከ2018 ዓ.ም ጀምሮ በመጀመሪያ ዲግሪ የሚሰጥ መሆኑን ስንገልጽ በታላቅ ደስታ ነው። ሞቅ ያለ ሞራል ያስፈልጋል። የርቀት ትምህርት መርሃ ግብራችን በአማራ ክልል 36 የርቀት ትምህርት መስጫ ቅርንጫፎች ይሰጥ የነበረውን በማሳደግ በ10 በማሳደግ በ46 ቅርንጫፎች በማኔጅመንት አካውንቲንግ እና ፋይናንስ በኢኮኖሚክስ በመጀመሪያ ዲግሪ ይሰጣል። እንደዚሁም ጂቲ ኮሌጅ ለ2018 ዓ.ም የትምህርት ዘመን ምዝገባ ላይ ይገኛል። በመደበኛውና ኤክስቴንሽን በሁለተኛ ዲግሪ መርሃ ግብር በንግድ ስራ አመራር፣
በመደበኛ የመጀመሪያ ዲግሪ በኤስሲ ነርሲንግ፣ ማኔጅመንት፣ አካውንቲንግ ኤንድ ፋይናንስ፣ ኢንፎርሜሽን ቴክኖሎጂ፣ ፋርማሲ፣ በሜዲካል ላቦራቶሪ አዲስ የትምህርት ክፍል ማለት ነው። እንደዚሁም በርቀት ትምህርት ክፍል በመጀመሪያ ዲግሪ መርሃ ግብር ማኔጅመንት፣ አካውንቲንግ እና ፋይናንስ፣ ኢኮኖሚክስ የትምህርት አይነቶች ምዝገባ ላይ ሲሆን ጂቲ ኮሌጅ ካሉት የጎንደር ከተማ 2 ካምፓስ በደሴ ከተማ ከሚገኘው 1 ካምፓስ በተጨማሪ በቅርቡ 4ኛ ካምፓስ እንግዲህ በክልላችን ርዕሰ መዲና ባህር ዳር በመክፈት ጥራት ያለውን ፍትሃዊ ትምህርት ተደራሽነቱን ያረጋግጣል። ባካችሁ ሞቅ ያለ ሞራል ለግሱልን። Surprisingly, the college has offered 20 to 25% discount for class of 2025 diploma graduates who would love to participate in the coming 2016 academic year degree program. We are highly privileged and honored to express that Medical Laboratory Department will be opened in degree program by the next academic year. We have also added 10 branches of distance education service offices for the next. ጋሻው ያለው እንኳን ደህና መጣችሁ እንኳን ደስ ያላችሁና የኮሌጁን ያመጡ አጠቃላይ የሥራ አፈጻጸም ሪፖርት አቅርበው መልእክታቸውን አስተላልፈው በመቀጠልም የኮሌጁን ፕሬዚደንትና ባለቤት የሚጋብዙልን ይሆናል። Based on our schedule, the welcoming congratulation message and reports of the college will be delivered by His Excellency Mr. Gashau Yalo, Dean of College, and also His Excellency will invite President in honor of GT College, Mr. Takabba Mashasha. እጅግ በጣም አድርገን እናመሰግናለን። እጅግ የምታከብሯቸው የምትወዷቸውን የኮሌጃችሁ ዲን አንዴ ሞቅ ባለ ሞራል እንቀበላቸው። ሸዋ ሸ ሸዋ ሸ እንደምን አደራችሁ። የተከበሩ አቶ ላቂያው አንዳርጌ የጎንደር ከተማ አስተዳደር ስራና ስልጠና መምሪያ ኃላፊና
የዕለቱ የክብር እንግዳ፣ የተከበራችሁ የጎንደር ከተማ አስተዳደር አመራሮች፣ የተከበሩ አቶ ተቀባ መሸሻ የጂቲ ኮሌጅ ፕሬዝዳንት፣ የተከበራችሁ የኮሌጅ ቦርድ አመራሮች፣ የተከበራችሁ የግልና የመንግስት ኮሌጅ ዲኖች፣ የተከበራችሁ የተመራቂ ቤተሰቦች፣ የተከበራችሁ የኮሌጃችን መምህራንና ሰራተኞች፣ የተከበራችሁ የዕለቱ እጩ ተመራቂዎች፣ ክቡራንና ክቡራት፣ የተከበራችሁ ውድ እጩ ተመራቂዎች፣ የእውቀት የሰላም በወቅቱ ባለው የሰላም እጦት ችግር ሳይበግራችሁ አሁን ያለው የኑሮ ውድነት ሳያደናቅፋችሁና ረጅሙን ጉዞ አቋርጣችሁ የድካማችሁን ፍሬ ለምታዩባት ለዚች የተቀደሰች ቀን እንኳን አደረሳችሁ፣ እንኳን ደስ አላችሁ። የተከበራችሁ የተመራቂ ቤተሰቦች፣ እየተቸገራችሁም ቢሆን ልጄ ነገ ተምሮ ወይም ተምራ የእውቀት ባለቤት ሁኖ ወይም ሁና ራሱን ወይም ራሷን በማስተዳደር ለቤተሰብም ሆነ ለሀገር ይጠቅማል ብላችሁ ከፍተኛ ወጪ አውጥታችሁ አስተምራችሁ የልጆቻችሁን ፍሬ ለማየት ለዚች ለተቀደሰች ቀን እንኳን አደረሳችሁ፣ እንኳን ደስ አላችሁ ለማለት እወዳለሁ። ሀገራችን ኢትዮጵያ በእውቀትና በክህሎት የበቃ ሙያተኛ ለማፍራት አዲስ ፖሊሲና ስትራቴጂ በማውጣት ከፍተኛ ስራዎችን እየሰራች ትገኛለች። ኮሌጃችንም በዚህ የትምህርትና ስልጠና ፖሊሲና ስትራቴጂ መሰረት ከ2007 ዓ.ም ጀምሮ ተማሪዎችን ተቀብሎ በሁለተኛ ዲግሪ በቢዝነስ ማኔጅመንት፣ በመጀመሪያ ዲግሪ በኮምፕሬሄንሲቭ ነርሲንግ፣ በፋርማሲ፣ በማኔጅመንት፣ በኢንፎርሜሽን ቴክኖሎጂ እና አካውንቲንግ ፋይናንስ፣ በመደበኛና በኤክስቴንሽን መርሃ ግብር፣ በርቀት ትምህርት መርሃ ግብር ደግሞ በማኔጅመንት፣ በአካውንቲንግ እና በኢኮኖሚክስ እያስተማረ ያለ ግዙፍ ኮሌጅ ነው። ኮሌጃችን በርቀት ትምህርት በ36 የስልጠና ጣቢያዎች ከፍቶ በአማራ ክልል እያሰለጠነ ያለ እያስተማረ ያለ ግዙፍ ኮሌጅ ነው። በቀጣይም 10 ተጨማሪ የርቀት ማስተባበሪያ ጽህፈት ቤቶችን በመክፈት ስራ እንደሚሰራ ማስታወቅ ፈልጋለሁ። ኮሌጃችን ለስልጠና ጥራት ትኩረት በመስጠት ለስልጠና ግብዓትን አስፈላጊ የሆኑትን ሁሉ በማሟላት እና ጥራት ያለው ስልጠና በመስጠት የዘንድሮ ተመራቂዎች የደረጃ 4 ተመራቂዎች የሙያ ብቃት ምዘና የተሳካ ነው ማለት ይቻላል። ለዚህም የሴክሬታሪ ተማሪዎች በሙያ ብቃት ምዘና ተመዝነው የበቁ 85% ሲሆኑ በዌብ ዳታቤዝ አድሚኒስትሬሽን በቀኑ ፕሮግራም ምዘናውን አጠናቀው በሙያ ብቃት ምዘና ያለፉት 71.1% ናቸው። በዌብ ዴቨሎፕመንት አድሚኒስትሬሽን ኤክስቴንሽን ተማሪዎች በሙያ ብቃት ምዘና ያለፉት 80.85% ሲሆኑ በአካውንቲንግ በደረጃ 4 61.12% ነው። የኮሌጃችን አጠቃላይ የሙያ ብቃት ምዘና ያለፉት በፐርሰንት 74.52% ነው። ኮሌጃችን በመጀመሪያ ዲግሪ በዚህ ዓመት የሚያስመርቃቸው ተማሪዎች በትምህርት ሚኒስቴር ባወጣው መመሪያ መሰረት የተሻለ ውጤት ማግኘት ተችሏል። ውድ ተመራቂዎች፣ ክቡራንና ክቡራት፣ ኮሌጃችን ከመማር ማስተማሩ ስራ ጎን በጎን ለመማር የኢኮኖሚ ችግር ያለባቸውን ከማዕከላዊ ጎንደር ዞን እና ከጎንደር ከተማ አስተዳደር ሴቶችና ህፃናት መምሪያ ተመልምለው ለመጡ ለ25 ተማሪዎች የመጀመሪያ ዲግሪና በዲፕሎማ ወይም በደረጃ 4 ነፃ የትምህርት ዕድል በመስጠት እያስተማረ ይገኛል። ከዚህም በተጨማሪ ከመና አረጋውያን ማህበርና ከአለን ብናካፍል አረጋውያን ማህበር ተመልምለው ለመጡ የነፃ አገልግሎት
ወጣቶች ለ4 ወጣቶች ነፃ የትምህርት ዕድል ሰጥቶ በዚህ ዓመት እያስተማረ ይገኛል። ኮሌጃችን ሌላው ልዩ የሚያደርገው በኮሌጁ ተቀጥረው በስራ ላይ ያሉ መምህራንና ሰራተኞች የትምህርት ሁሉም የመግቢያ ነጥቡን እስካሟሉ ድረስ በዲፕሎማና በመጀመሪያ ዲግሪ እንዲማሩ እንዲሁም በሁለተኛ ዲግሪ እንዲማሩ የትምህርት ዕድል መስጠቱ ይታወቃል። ለዚህም በዚህ ዓመት በመማር ላይ የዕድል የሰጡ እና ተመርቀው ያጠናቀቁ አንደኛ በዲፕሎማ ወንድ የለም ሴት 3 ድምር 3 በመጀመሪያ ዲግሪ ወንድ 3 ሴት 3 ድምር 6 በሁለተኛ ዲግሪ ወንድ 3 ሴት 1 ድምር 4 በአጠቃላይ 13 ሰራተኞች እየተማሩና ትምህርታቸውን አጠናቀው ስራቸውን እየሰሩ ይገኛሉ። ውድ ተመራቂዎች፣ ክቡራንና ክቡራት፣ ጂቲ ኮሌጅ ከጎንደር ከተማ አስተዳደር ጋር ተቀራርቦ የሚሰራ ኮሌጅ በመሆኑ ከተማ አስተዳደሩ ለልማት ስራዎችና የጤና መድን መሸፈን ላልቻሉ ዝቅተኛ ነዋሪዎች የገንዘብ እገዛ እንድናደርግ ጠይቆን ለማራኪ ክፍለ ከተማ ለሚኖሩ ዝቅተኛ 20 ለሚሆኑ ሰዎች ነዋሪዎች ከ20 ሺህ ብር በላይ እና ከከተማ አስተዳደሩ ለልማት አገልግሎት የሚውል ለከተማ አስተዳደሩ 100 ሺህ ብር የገንዘብ ድጋፍ አድርጓል። ኮሌጃችን በአካባቢያችን ብሎም በሀገራችን ያለው የኢንዱስትሪ ፍላጎት ለማሟላት የሰው ሀብትን በስፋትና በጥራት በሁሉም ፕሮግራሞች እያሰለጠነ ያለና ለኢንዱስትሪው ግብዓት በማሟላት ላይ ያለ ግዙፍ ኮሌጅ ነው። ኮሌጃችን በጎንደር ከተማ በ2 ካምፓስ፣ በደሴ ከተማ በ1 ካምፓስ ሲሰጥ መቆየቱ ይታወቃል። ሆኖም ግን የትምህርት ተደራሽነቱን ለማስፋት ኮሌጃችን በዚህ አስቸጋሪ ወቅት ቢሆንም የትምህርት ተደራሽነትን ለማስፋት በባህር ዳር ከተማ የራሱን አራተኛ ካምፓስ በመገንባት ተማሪዎችን ለመቀበል በዝግጅት ላይ ይገኛል። እንኳን ደስ አላችሁ። የተከበሩ አቶ ላቂያው አንዳርጌ፣ ጥሪ የተደረገላችሁ እንግዶች፣ የተመራቂ ቤተሰቦች፣ የዕለቱ እጩ ተመራቂ ክቡራንና ክቡራት፣ እጩ ተመራቂዎች ዛሬ ስትመረቁ ለስልጠናችሁ አጠናቃችሁ በክህሎት በእውቀትና በአመለካከት ብቁ በመሆናችሁ የሀገራችን ፖሊሲና ስትራቴጂ በመረዳት ፖሊሲና ስትራቴጂውን ለመፈጸም ያስተማራችሁን ቤተሰብ ሁሉም አገራችን በማገልገል ቃል ለመግባት በዝግጅት ላይ ያላችሁ በመሆናችሁ እንኳን ደስ አላችሁ። በዛሬው ዕለት እየተመረቃችሁ ያሉ ወይም እየተመረቁ ያሉ እጩ ተመራቂዎቻችን በሁለተኛ ዲግሪ በማስተር ፕሮግራም ወንድ 19 ሴት 8 ድምር 27 ናቸው። በመጀመሪያ ዲግሪ በማኔጅመንት ወንድ 45 ሴት 96 ድምር 147። በመጀመሪያ ዲግሪ በኢንፎርሜሽን ቴክኖሎጂ ወንድ 10 ሴት 17 ድምር 27። በቢኤስሲ ነርሲንግ ወንድ 193 ሴት 282 በአጠቃላይ 475 የቢኤስሲ ነርሲንግ ተማሪዎች በመመረቅ ላይ ይገኛሉ። በማኔጅመንት ወንድ 483 ሴት 701 ድምር 1184 ናቸው። በርቀት ትምህርት ነው። በርቀት ትምህርት ፕሮግራም። በአካውንቲንግ እና ፋይናንስ በርቀት ትምህርት ፕሮግራም ወንድ 63 ሴት 83 ድምር 146። በኢኮኖሚክስ ወንድ 14 ሴት 11 ድምር 25 ናቸው። በደረጃ 4 ወይም በዲፕሎማ መርሃ ግብር በአካውንቲንግ እና ፋይናንስ ወንድ 8 ሴት 53 ድምር 61 ናቸው። በአካውንቲንግ እና ፋይናንስ በኤክስቴንሽን ፕሮግራም ወንድ 5 ሴት 32 ድምር 37 ናቸው። በሴክሬታሪያል ሳይንስ ሴት 20 ድምር 20 ናቸው። በዌብ ኤንድ ዴቨሎፕመንት አድሚኒስትሬሽን በቀን ፕሮግራም ወንድ 12 ሴት 81
ድምር 93 ናቸው። በኤክስቴንሽኑ ፕሮግራም በዌብ ዳታቤዝ አድሚኒስትሬሽን ወንድ 10 ሴት 47 ድምር 57 ነው። በአጠቃላይ በአሁኑ ሰዓት እየተመረቁ ያሉ እጩ ተመራቂዎቻችን በሁሉም ፕሮግራም ወንድ 858 ሴት 1431 ድምር 2289 ናቸው። ከዛሬው ጠቅላላ ተመራቂዎች ውስጥ 62.51% ሴቶች ናቸው። ይህም የሴቶች ተማሪዎች ተሳትፎ ከፍ እያለ መምጣቱን ማየት ይቻላል። ኮሌጃችን ብቁና ተወዳዳሪ የሆነ የሰው ሀብት እያፈራ መሆኑ ዋና ምስክሮቻችን በተለያየ ተቋማትና ኢንዱስትሪዎች ተመርቀው እየሰሩ ያሉና አሰሪ ተቋማቶች ናቸው። ውድ የዕለቱ እጩ ተመራቂዎች በስልጠና ወቅት ያገኛችሁትን ዕውቀትና ክህሎት ወደ ላቀ ደረጃ ለማሸጋገር በየተመረቃችሁበት የሙያ ዘርፍ ያለውን ችግር ለመፍታት ከናንተ ብዙ ይጠበቃል። በመሆኑም ራሳችሁን ከዘረኝነት፣ ከጎጠኝነት፣ ከአድሎ እና ከአጉል ሱስ በመጠበቅ ሙያው የሚጠይቀውን ስነ ምግባር ሁሉ በተግባር ማዋል ጥሩ ምሳሌ በመሆን ለሀገራችሁና ለቤተሰቦቻችሁ ተስፋ እንድትሆኑ እና የኮሌጃችንን ስም በመልካም እንደምታስጠሩ ተስፋ አደርጋለሁ። ውድ ተመራቂዎች በድጋሜ እንኳን ደስ አላችሁ እያልኩ በመጨረሻ ይህ ምረቃ የመጨረሻችሁ ሳይሆን የሕይወታችሁ የመጀመሪያ ምዕራፍ ስለሆነ ባገኛችሁት ዕውቀትና ክህሎት የራሳችሁን ሥራ በመፍጠር ሀብት በማፍራትና ቀጣይ ለመማር ፍላጎት ያላችሁ ወጣቶችም ትምህርታችሁን በመቀጠል ጥሩ ውጤት በማስመዝገብ ለሀገራችን እድገት አስተዋጽኦ እንድታደርጉ ከአደራ ጭምር እያሳሰብኩ መልካም ሁሉ እንዲገጥማችሁ እመኛለሁ። አመሰግናለሁ። እግዚአብሔር ኢትዮጵያን ይባርክ። አመሰግናለሁ። ከዚህ በመቀጠል የኮሌጃችን ፕሬዝዳንትና ባለቤት አቶ ተቀባ መሸሻ እንኳን ደስ አላችሁ መልእክትና አጭር ንግግር እንዲያደርጉ እጋብዛለሁ። በዛውም የዕለቱን የክብር እንግዳ በዛው እንዲጋብዙልኝ እጠይቃለሁ። የተከበሩ አቶ ላቄው አንዳርጌ የዕለቱ የክብር እንግዳና የጎንደር ከተማ አስተዳደር ስራና ስልጠና መምሪያ ኃላፊ፣ የተከበራችሁ የጎንደር ከተማ አስተዳደር አመራሮች፣ የተከበሩ አቶ ጋሻው ያለው የጂቲ ኮሌጅ ዲን፣ የተከበራችሁ የመንግስትና የግል ኮሌጅ ዲኖች፣ የተከበራችሁ የጂቲ ኮሌጅ የቦርድና የማኔጅመንት መምህራንና ሰራተኞች፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ የተመራቂ ቤተሰቦች፣ ውድ በሰላም አደረሳችሁ አደረሰን ለማለት እፈልጋለሁ። የዛሬዎችን ተመራቂዎች ተገቢውን ዕውቀትና ክህሎት አስታጥቃችሁ ደከመኝ ሰለቸኝ ሳትሉ የተጣለባችሁን አደራ በመወጣት ለዚህ ታላቅ ስኬት እንዲበቁ በትጋት ለሰራችሁ የሁሉም ካምፓሶች የማኔጅመንት አባላት፣ መምህራንና ሰራተኞች ምስጋናዬን እያቀረቡ የዛሬው ቀን የእናንተ የደስታ ቀን ነውና እናንተንም እንኳን ደስ ያላችሁ ለማለት እወዳለሁ። ውድ የተመራቂ ቤተሰቦች ልጆቻችሁን በእኛ በመተማመን ወደ ኮሌጃችን በመላክ በመደገፍና እንድናስተምርላችሁ ስለፈቀዳችሁልን በእጅጉ እናመሰግናችኋለን። እኛም የዛሬ ተመራቂዎችን ተቀብለን በምንችለው አቅም በእውቀት በክህሎትና በአጠቃላይ ሰብዕና እንዲገነቡ በማድረግ እነሆ ፍሬያቸውን ልናይ የምንጀምርበት ምዕራፍ ላይ እንገኛለን። ፍሬያቸውም ያማረ ይሆን ዘንድ የእናንተ የቤተሰቦቻቸው ሚና እጅግ ከፍተኛ መሆኑን በመረዳት ድጋፋችሁ ሳይለያቸው ለዚህ በመብቃታቸው በኮሌጁ ስም ከፍተኛ ምስጋና እናቀርባለን።
ክቡራና ክቡራት፣ ጂቲ ኮሌጅ በተለያዩ የትምህርት መስኮች ካምፓሶቻችን ተምረው በጥሩ ውጤት ተመርቀው በሀገራችን በተለያዩ በከፍተኛ የግልና የመንግስት ተቋማት ኃላፊነት ውስጥ በመግባት ሀገራቸውን፣ ህዝባቸውን በላቀ ሁኔታ ስነ ምግባር እያገለገሉ የሚገኙ በርካታ ባለሙያዎችን አፍርቷል። ውድ የዛሬ እጩ ተመራቂዎች፣ ከዛሬው የደስታ ቀን በኋላ አንዳንዶቻችሁ በተለያየ ስራዎች ለመቀጠር፣ አንዳንዶቻችሁ በቀጣይ ለመማር፣ አንዳንዶቻችሁ ደግሞ የራሳችሁን ስራ ወይም ድርጅት በመክፈት ለመስራት የወሰናችሁ ልትሆኑ ትችላላችሁ። ስለሆነም በሰለጠናችሁበት የሙያ ዘርፍ ብልሹ አሰራርን በመጸየፍ በዘር፣ በቀለም፣ በሃይማኖትና በቋንቋ ሳትከፋፈሉ ሀገራችሁን የምትደግፉና የምታሻግሩ እንድትሆኑ አደራ እላለሁ። በመጨረሻም ትምህርትና ስልጠናውን የተሳካ እንዲሆን ከጎናችን ሆነው ለደገፉን፣ ላበረታቱን ለአበክመ ስራና ስልጠና ቢሮ፣ ለጎንደር ስራና ስልጠና መምሪያ፣ ለትብብር ስልጠና አለማማጅ ድርጅቶች፣ ለኢፌዴሪ ትምህርት ሚኒስቴር፣ ለኢፌዴሪ ትምህርትና ስልጠና ባለስልጣን እንዲሁም ለኮሌጁ አሰልጣኝ መምህራንና ሰራተኞች ከፍተኛ ምስጋናዬን አቀርባለሁ። በድጋሜም እንኳን ደስ ያላችሁ እያልኩ ለተመራቂዎች የተከበሩ አቶ ላቄው አንዳርጌ የጎንደር ከተማ አስተዳደር ስራና ስልጠና መምሪያ ኃላፊ የምረቃ ፕሮግራሙ የክብር እንግዳ የስራ መመሪያ እንዲሰጡልን በአክብሮት እጋብዛለሁ። አመሰግናለሁ። ሞት ማለት ኢትዮጵያ የክብር እንግዳችን እንዴት አደራችሁ? እንኳን በሰላም መጣችሁ። ተከበሩ አቶ ተቀባ መሸሻ የጂቲ ኮሌጅ ባለቤትና ፕሬዚዳንት፣ የተከበሩ አቶ ጋሻው ያለው የኮሌጁ ዲን፣ የተከበራችሁ ጥሪ የተደረገላችሁ የከተማ አስተዳደርና ሌሎች አመራሮች፣ የተከበራችሁ የግል ኮሌጅ ዲኖች፣ የኮሌጁ ሰራተኞች፣ አሰልጣኞችና የአስተዳደር ሰራተኞች፣ ጥሪ የተደረገላችሁ የተመራቂ ቤተሰቦች፣ ተመራቂዎች፣ በመጀመሪያ እንኳን ለዛሬዋ ቀን በሰላም አደረሳችሁ፣ በሰላም መጣችሁ ማለት እፈልጋለሁ። በግሌ ጂቲ በከተማችን ካሉ የግል ኮሌጆች ትልቁና አንጋፋው በመሆኑ በዚህ የምረቃ ፕሮግራም እንድገኝ በክብር እንግድነት ስለተጋበዝኩ ከፍ ያለ ምስጋናዬን ማቅረብ እፈልጋለሁ። ጂቲ ኮሌጅ ትልቅ ነው የምልበት ምክንያት በከተማችን ካሉ 8 የግል ኮሌጆች የራሱን ህንፃ በመገንባት 2 ካምፓሶችን በመክፈት ከዲፕሎማ እስከ ማስተርስ ዲግሪ በመስጠት ሰፊ የስራ ዕድል በመፍጠር ለማህበራዊና ኢኮኖሚያዊ አገልግሎቶች የራሱን ሚና በመወጣት በከተማችን ልማት በመሳተፍ በተለይ ደግሞ በዚህ በጀት ዓመት የራሱን የሆነ አጠቃላይ ኮሌጁ በግል እየሰራቸው ያለ ስራዎችን በገለልተኛ ተቋማት ተሞክሮ በማስቀመር በመምሪያችን በክልላችን ቢሮና በስራና ክህሎት ሚኒስቴር ሁሉንም አይነት መስፈርቶች የሚያሟላ ኮሌጅ ነው ስለተገኘ እና በዚህ ኮሌጅ ስለተመረቃችሁ እንኳን ደስ አላችሁ ማለት ፈልጋለሁ። መንግስት እንደሚታወቀው እሱ መድረስ የማይችልበትን ዘርፍ ለግሉ ክፍት በማድረግ የተለያዩ ስራዎች እየተሰሩ እንዳሉ ይታወቃል። በተለይ ደግሞ በትምህርት ዘርፍ የግል ኮሌጆች፣ የግል ዩኒቨርሲቲዎች እንዲሰፉ ሁሉም የሀገራችን ሕዝብ የተማረ የሰለጠነ እንዲሆን እና ኢንዱስትሪ የሚፈልገው የሰው ኃይል ማምረት እንዲችሉ በግላቸው ስራ ፈጣሪዎች መሆን እንዲችሉ የሰለጠነ ሕዝብ የሰለጠነ ወጣት መፍጠር እንዲቻል እየተሰሩ ያሉ ስራዎች በጣም ከፍተኛ ናቸው። ከቀለም ትምህርት በተለየ ደግሞ ለግል ቴክኒክና ሙያ ኮሌጆች፣ ለመንግስት ቴክኒክና ሙያ ኮሌጆች ስራ ፈጣሪ እንዲሆኑ ሰልጣኞች 30% የቲዮሪና
70% ደግሞ የትግበራ ስራዎችን በተለያዩ የአለማማጅ ኢንዱስትሪዎች፣ አገልግሎት ሰጪ ድርጅቶች እየተለማመዱ ውጤታማና ስራ ፈጣሪ እንዲሆኑ ከፍተኛ ስራ እየተሰራ ነው። በዚህም ጂቲ ኮሌጅ ያሰለጠናቸው ሰልጣኞች ወይም ተመራቂዎች ከባለፈው 10 ዓመት ጀምሮ በመንግስት ተቋማት በመስራት በግል ድርጅቶች በመስራት የራሳቸውን ስራ ፈጣሪ በመሆን ከሀገር ውስጥ እስከ ውጭ የስራ ዕድል በመፈጠር ኮሌጁ እያበረከተ ያለው ሚና ለከተማችን አይነተኛ ሚና እየተጫወተ እንደሆነ መግለጽ ፈልጋለሁ። ኮሌጁ በዚህ በጀት ዓመትም በዚህ መንገድ ከፍተኛ ቁጥር ያለው በተለያየ የትምህርት ደረጃ ያስመረቃቸው ሰልጣኞችና ተመራቂዎች በቀጣይ መምከርና ሀሳብ ምክሬን ማቅረብ የሚፈልገው እንግዲህ የሰው ልጅ ይማራል። ከዚህ ደረጃ ለመድረስ የአሰልጣኞች፣ የመምህራን፣ የወላጆች፣ የእናንተ የተመራቂዎች ሚና እጅግ በጣም ከፍተኛ ነው። የኮሌጁ መምህራንና አሰልጣኞች በእውቀትና በክህሎት እንድትበለጽጉ የራሳቸውን ሚና ተጫውተዋል። ወላጆች ደግሞ ቅድም እንደተገለጸው አሁን ያለውን የኑሮ ውድነት ተቋቁመው ካለቻቸው ጥሪት እናንተን ለማስተማር ከፍተኛ የሆነ ኢንቨስትመንት አድርገዋል። እናንተም ለመሰልጠንና ከዛሬዋ ቀን ለመድረስ ሌትም ቀንም በማንበብ በአለማማጅ ድርጅቶች የተግባር ልምምድ በማድረግ ሁሉንም አይነት እያጋጠሙ ያሉ ተግዳሮችን ተወጥታችሁ ከዛሬው ቀን በመድረሳችሁ በድጋሚ እንኳን ደስ አላችሁ ማለት እፈልጋለሁ። ስለተማር ስለተመረቅ ሁሉም ነገር በቀጣይ አልጋ ባልጋ ነው ማለት አይደለም። መመረቅ ለመቀጠር አይደለም። መመረቅ ስራ ለመፍጠር ለመቀጠር እና በተለያዩ አካባቢ በፈጠራቸው ኢንዱስትሪዎች ደግሞ የስራ ተሳታፊና በኢንዱስትሪው ገብቶ ለመስራት መሆኑን ሁላችንም ማወቅ ይጠይቃል። ይሄ ብቻ አይደለም። እንደተመረቅን በአጭር ጊዜ የስራ ዕድል ላናገኝ እንችላለን። ስለዚህ ሁላችንም ባለን ጸጋ ቅጥር የምናገኘው በቅጥር በተለይ ግን ሁሉም ሰው ወጣቶች፣ ሴቶች የንግድ ሀሳብ በመፍጠር ከወላጆች እና ከመንግስት አስፈላጊውን ድጋፍ በማግኘት በቀጣይ እንደ ከተማ በከተማችን የተመረቃችሁ ምሩቃን በስልጠና በብድር በተቻለ መጠንና የተለየ የንግድ ሀሳብ ላለውና በእድገት ተኮር ዘርፍ ተሰማርቶ የስራ ዕድል መፍጠር ለሚችል ማንኛውም ተመራቂና ስራ ፈላጊ ወደ ስራ ለሚገባ እንደ መምሪያ ሁሉንም ድጋፍና አገልግሎት ለመስጠት ዝግጁ መሆናችን እያበሰሩ የዛሬዋ ቀን በዚህ መንገድ ስለተመረቃችሁ እንኳን ደስ አላችሁ እያል ኮሌጁ በቀጣይ ከዚህ የበለጠ እንዲሰራ በመምሪያችን አስፈላጊውን ድጋፍ ለማድረግ ዝግጁ መሆናችን ይገልጻለሁ። እንኳን ደስ አላችሁ፣ እንኳን አደረሳችሁ። አመሰግናለሁ። ሞቅ ባለ ጭብጨባ መስግኑልን። ሞቅ ባለ ጭብጨባ። እንግዲህ በተከታታይ ንግግር ላደረጉ ሶስቱም ታላላቅ እንግዶቻችን አንዴ ድብልቅልቅ ያለ ጭብጨባና ምስጋና አቅርቡልን እስኪ። ነው በሶስቱም ታላላቅ ሰዎች የተላለፉት። ይሄ ማህበራዊ ድረገጽ የሚተላለፉ መልእክቶች የበዙበት ጊዜ ነውና ምን ተመረቀው ስራ የለም ማለት አንዳንዶቹ እንዲያውም የተመረቁበትን ምስክር ወረቀት ሲጥሉ ሲቀዱ ምናምን አይታችሁ ይሆናል ቲክቶክ፣ ፌስቡክ ላይ እንደዚህ። አንድ ምሁር በጎንደር ዩኒቨርሲቲ ባለ ወቅት ፕሬዚዳንት የነበሩ ዶክተር መገሻ ይመስለኛል ምን አሉ? ሰዎች እኮ ተመርቀው ስራ ባያገኙ እንኳን የመማር የማወቅ መብታቸው ሰብአዊ መብት ነው፣ ነገ ደግሞ የተሻለ ቀን ነው ሲሉ አስታውሳለሁ። እባካችሁ ሞቅ ያለ ጭብጨባ ያስፈልጋል። ለዚህ መልእክት ስንማር ስናውቅ ስንሰለጥን የበለጠ እየሰፋ እንሄዳለን። እንኳን ሀገራችን አሁን ያለችበት ብዙ ድርብርብ ቻለንጆች ያሉበት ጊዜ ይቅርና ዓለም ራሷ ይህንን መልክ እያዘች ነው የመጣችው። ወደ ህንድ፣ ወደ ቻይና፣ ወደ ሌሎችም ሀገሮች ላይ
ሚዲያዎችን አገላብጠን ስናይ ብዙ ተመራቂዎች ተመርቀው ራሳቸው ስራ ፈጥረው እንዲያ ብለው ተፍ ብለው ራሳቸው ሲያስተዳድሩ የምናይበት ጊዜ ላይ ስለደረስን የጂቲ ኮሌጅ ደግሞ እጩ ተመራቂዎች ጥራት ባለው ትምህርት ስለተመረቁ ይችላሉ አችሉም ነ ሲሞቅ ያደወራልናት እጅግ በጣም አድርገን እናመሰግናለን። በፕሮግራማችን ቀደም ተከተል መሰረት አሁንም ደግመን ልናስተላልፍ የምንፈልገው ጂቲ ኮሌጅ በማህበረሰብ አገልግሎት አሰጣጡ ይሰራቸው ያሉ ነገሮችን ደግመን ብናጫዋቸው በጎነት ቅንነትን ለማስፋት ስለሚጠቅም ከዛ ወደ መዝናኛ ዝግጅታችን አልፋለን። ጂቲ ኮሌጅ በማህበረሰብ አገልግሎት አሰጣጡ ለካልን ብናካፍልና መናረጋና አእምሮ ህሙማንና ህጻናት መርጃ ማዕከላት ለሚያግዙት በጎ ፈቃደኞች 4 ለሚሆኑ አገልጋዮች ነፃ የትምህርት ዕድል ሰጥቷል። እባካችሁ ሞቅ ያለ ጭብጨባ ያስፈልጋል። ደስ የሚል ነው። ከጎንደር ከተማ አስተዳደርና ማዕከላዊ ጎንደር ዞን ተመልምለው የተላኩ 25 ለሚሆኑ የመክፈል አቅም ለሌላቸው ወገኖች አሁንም ነፃ የትምህርት ዕድል ሰጥተዋል። ሞቅ ያለ ጭብጨባ ያስፈልጋል። ጂቲ ኮሌጅ መምህራንና ሰራተኞች የትምህርት ደረጃቸውን ለማሳደግ ለ13 መምህራንና ሰራተኞቹ በሁለተኛ ዲግሪ በመጀመሪያ ዲግሪና በዲፕሎማ ደረጃ የነፃ ትምህርት ዕድል እንዲያገኙና ራሳቸውን ከፍ እንዲያደርጉ እንዲያበቋቸው ለባካችሁ ሞቅ ያለ ሞራል ያስፈልጋል። እንደው ትንሽ ለመጨመር ያክል በቅደም ተከተል ለዘረዝራቸው የበጎ አድራጎት የነፃ ትምህርት አገልግሎት አሰጣጦቹ ወደ 1.5 ሚሊዮን ብር ገደማ ፈሰስ አድርጓል። ድብልቅልቅ ያለ ሞራል ያስፈልጋል። በማራኪ ክፍለ ከተማ ለሚገኙ የመክፈል አቅም ለሌላቸው 20 የሚሆኑ የማህበረሰብ አባላት በቋሚነት አኑዋሊ በየዓመቱ ማለት ነው 20 ሺህ ብር በመክፈል የጤና መድን ተጠቃሚ በማድረግ የነፃ ሕክምና አገልግሎት እንዲያገኙ አስችለዋል። በጎንደር ከተማ በመከናወን ላሉ ልዩ ልዩ የልማት ስራዎችም 100 ሺህ ብር ድጋፍ አድርጓል። አንድ ሞቅ ያለች የተባለ ግሰለ GT College, by its community-based service, has given a free education service for 4 Kailam Banakafil and Manna elders, homeless and individuals with mental and physical disabilities, and also all orphans volunteer service providers. In this community-based free education service, it has accepted 25 selected students at Gondar City Administration and Middle Gondar Zone Administration, and also it has given free education to 13 teachers and staff members in all diploma, first degree and second degree program, which help them improve level of education and knowledge wisdom. Generally, it has covered around 1.5 million estimated Ethiopian birr for all stated free education community-based services. Not only this, but also the college has been covering house insurance payment for 20 Maraki subsidy residents annually. And this cost is estimated to be 20,000 Ethiopian birr. It has donated 100,000 Ethiopian birr for Gondar City Administration developmental activities. እጅግ በጣም አድርገን እናመሰግናለን። የተከበራችሁ የተወደዳችሁ ተመራቂዎች፣ ተመራቂ ቤተሰቦች ሁላችንም የምንገኘው ጂቲ ኮሌጅ 2017 ዓ.ም የምረቃ ስነ ስርዓት ነው። በድጋሜ ለተመራቂዎችና ቤተሰቦች ወላጆች እንኳን ደስ ያላችሁ። አንድ ሞቅ ያለ ሞራል የተሳካ የትምህርትና የሥራ ዘመን እንዲገጥማችሁ ምኞታችን የገለጽን መቅደላ ሙዚቃ ባንድ ከዚህ በመቀጠል አንድ ሞቅ ያለ ሙዚቃ ያቀርብና ተመልሰን ወደ ቀሪ ስነ ስርዓቶች እናልፋለን። የቆማችሁት አልደከማችሁም አይደለም እንዴ? የሚያስተምር የሚያሰለጥን ኮሌጅ ነው። ተመራቂዎች ቁጥራቸው ከፍ ያለ ነው። ትልልቅ አዳራሾች በሌሎች ማህበራዊ ኢኮኖሚያዊ ጉዳዮች ስለተያዙ ብንጅ ሰፈር አዳራሾች ማስበን ነበር። ባካችሁ በድጋሜ ሞቅ ያለ ሞራል ሲለናት ታመሰላችሁ። Oh
የጤና ተቋማት ሁሉ ያቃለ ምስጋናው ያቀርባል። ባካችሁ ሞቅ ያለ ሞራል ለግሱልን። በተለይ ለጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል፣ አይራ ሆስፒታል፣ ገብርኤል ጤና ጣቢያ፣ ማራኪ ጤና ጣቢያ፣ ምንትዋብ ጤና ጣቢያ እንዲሁም ሁሉንም የመንግስትና የግል ባንኮች እና የፋይናንስ ተቋማት በሙሉ በጂቲ ኮሌጅ ስሙንን በእናንተ ስሙን እናመሰግናለን። ባካችሁ ሞቅ ያለ ሞራል ለግሱልን። It's warm acknowledgement and appreciation for Gondar University Specialized Referral Hospital, Ira Hospital, Gabriel Health Center, Maraki Health Center, Mentawab Health Center, and also for all governmental and non-governmental financial banks. እጅግ በጣም ማርገን እናመሰግናለን። በፕሮግራማችን ቅደም ተከተል መሰረት ከዚህ በመቀጠል በ2017 ዓመት የመማር ማስተማር ሂደት